معنى الرحمن على العرش استوى؟ قال ابن عباس استولى. መረጃን ያላማከለ ባዶ ጩኸት ማለት የአህባሽ ጩኸት የሚናገሯቸውን ንግግሮች ትክክለኛ አድርገው ለማቅረብ የሚጠቀሙት እንደ አህሉ ሱና ወል ጀማዓዎች ቁርአንና ሐዲስን ሳይሆን ጩኸት ነው። በመጮህ ሰውን ሊያሳምኑ ይሞክራሉ። ይህንን ባዶ ጩኸት መረጃ በሚባለው ሚዛን ስንመዝነው እውነትም ባዶ መሆኑን እናረጋግጣለን። እንደሰማችሁት ቃለ ኢብኑ አባስ እያለ እንግዲህ ኢብኑ አባስ ኢስተዋን ምን ብሎ ሊፈስሩ ኢስተውላ። ሱብሓነላህ አልዓዚም። ቃለ ኢብኑ አባስ ኢስተውላ። ባጢል የሆነው እምነታቸውን በእንደዚህ አይነት ጩኸቶች ነው እንግዲህ ለመሸፈን የሚሞክሩት። ነገር ግን እኛ የምትነገሯን ንግግር በነቢዩ ሰለላሁ ዐለይሂ ወሰለም ላይም በሰሓቦች ላይም በሰለፎች ላይም የምትነገሯን ንግግር ደሊል በሚባለው ሚዛን ቁጭ አድርገን እንፈትሽላችኋለን። ተመልከቱ እንግዲህ በኢብኑ አባስ ላይ ምን አይነት ቅጥፈትን ሚንበር ላይ ቁሙ በድፍረት እንዴት እንደሚናገር ማለት ነው። እንደዚህ አይነት ድፍረት ለሐቅ ቢሆን ምን ያክል በጠቀመ ነበር። በባጢል ላይ ደግሞ ማስረጃ በሌለው ነገር ላይ ደግሞ እንዲህ አይነት ድፍረት ሲኖር በጥመት ላይ ጥመትን ነው የሚጨምረው። አጠር ለማድረግ ያክል የኢብኑ አባስን ትክክለኛ አቋም ማወቅ ከፈለግነ ኢማሙል ቡኻሪ አርረሕማኑ ዐለል ዐርሽ እስተዋ በሚለው ላይ ምን አይነት አቋም እንዳላቸው ይነግሩናል። ባቡን ወካነ ዐርሹሁ ዐለል ማእ ወሁወ ረቡል ዐርሺል ዐዚም ቃለ አቡል ዓሊያ ኢስተዋ ኢለስ ሰማኢ ኢርተፈዐ ፈሰዋሁነ ኸለቀሁነ ወቃለ ሙጃሂዱን ኢስተዋ ዐለል ዐርሽ። ከሰለፎች አቡል ዓሊያ ኢስተዋን በምንፈሰሩት ኢርተፈዐ ከአርሹ በላይ ከፍ አለ። አሁንም ከሰለፎች ሙጃሂድ ኢስተዋን በምንፈሰሩት ዐለል ዐርሽ ከአርሹ በላይ ሆነ። ሙጃሂድ ማን ናቸው? የኢብኑ አባስ ደረሰ። ኢብኑ አባስ ላይ ተፍሲርን 3 ጊዜ ከመጀመሪያ እስከ መጨረሻው ቃል በቃል እየጠየቅኩኝ ተምሬያለሁ ብሎ ይናገራል። ከኢብኑ አባስ ታላላቅ ተማሪዎች ውስጥ አንዱ የሆነው ሙጃሂድ ኢስተዋን በምንፈስሯል ዐለል ዐርሽ። ስለዚህ ሙጃሂድ ከአስተማሪያቸው ከኢብኑ አባስ የያዙት ትምህርት ዐለል ዐርሽ ከአርሹ በላይ ሆነ። ዛሬ አህባሽ ኢብኑ አባስ ኢስተዋን ኢስተውላ ብሎ ፈስሯል ይሉናል። ሙጃሂድ ደግሞ ምን ይለናል? ዐለል ዐርሽ የበላይ ሆነ። ትክክለኛው አቋም የሙጃሂድ አቋም ወይስ የአህባሽ አቋም? ሱብሓነላህ። በዚህ አይነት መልኩ ነው ሰዎችን ለማምታታት የሚሞክሩት። ወደ ማስረጃ ወደ ደሊል ስትመለሱ ውሸታቸው፣ ቅጥፈታቸው እንዲህ ነው እየተጋለጠ የሚሄደው። አሁንም እምነታችን ማስረጃ ተኮር ሊሆን ይገባል። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ።